ዛሬ ጥር 9 2018 ዓመተ ምህረት 40 ቅጠል ቆርቆሮ የጭቃ ቤት ከመሰረት እስከ ፊኒሺንጉ ስንት ብር ይፈጅብናል ብላችሁ በጠየቃችሁኝ መሰረት ይዤላችሁ ቀርብ ያለው። ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ቻናሉ እንደዚህ አይነት ጠቃሚ መረጃዎች የሚተላለፍበት ቻናል ስለሆነ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን በኮሜንት አሳውቁኝ። እንዲሰራላችሁ የምትፈልጉትን ቤት ጻፉልኝ፣ እያየሁ የምሰራላችሁ ይሆናል። እንግዲህ ከዚህ በፊት እንደሚታወቀው የ60 ቅጠል ቆርቆሮ የ65 የ70 የ80 የ85 የ90 እንዲሁም የ100 ቅጠል ቆርቆሮ ቤት ስንት ብር እንደሚፈጅ ሰርቼላችሁ ነበረ። እንግዲህ ብዙዎቻችሁ ደግሞ አነስ ያለ ቤት በአቅማችን ባለ 40 ቅጠል ቆርቆሮ ስንት ብር እንደሚፈጅ ስራልን እያላችሁ ስጠይቁኝ ስለነበረ ይዤላችሁ ቀርብ ያለው። እንግዲህ ተመልካቾቼ ፕሮግራሜን የሚጀምረው ቤቱን ለማቆም 40 ቅጠል ቆርቆሮ ቤት ለማቆም ስንት ብር ያስፈልጋል ከሚለው ሲሆን መጀመሪያ ላይ ቤቱን ለማቆም ቅየሳ ነው። ቅየሳ 3000 ብር እንከፍላለን። ቤቱ ከተቀየሰ በኋላ ደግሞ የተቀየሰውን የሚቆፍርልን ሰራተኛ ክፍያ ያስፈልጋል። ለቆፋሪ ከ3000 ብር እስከ 5000 ብር ያስፈልገናል። በቀጣይነት የምናየው ደግሞ የተለያዩ አይነት እንጨቶችን ማዘጋጀት ሲሆን ይሄም ወራጅ 13 እንጨት ያስፈልገናል። አንዱ 350 ብር ሲሆን 4550 ብር ለወራጅ እንከፍላለን። ሌላው ቋሚ ነው። ቋሚ 50 እንጨት ያስፈልገናል። አንዱ 350 ብር ነው። 17500 ብር ለቋሚ እንከፍላለን። ሌላው የግድግዳ ማገር ነው። የግድግዳ ማገር 45 ፍሬ ያስፈልገናል። አንዱ 150 ብር ሲሆን 45 ፍሬው 6750 ብር ይሆናል። ሌላው የቆርቆሮ ማገር ነው። የቆርቆሮ ማገር 75 ያስፈልገናል። እሱም አንዱ 150 ብር ሲሆን 75ሱ 11250 ብር ያስፈልገናል። ሌላው ደግሞ ይህን ቤት ለማቆም የሚያስፈልገን ነገር እንግዲህ ጠርብ ወይ ደግሞ ፍልጥ የሚባለው ነው። ጠርብ 350 ጠርብ ያስፈልገናል። አንዱ 70 ብር ሲሆን 350ው 24500 ብር ነው። ሌላው የሚያስፈልገን ነገር የእንጨት ሚስማር ነው። የእንጨት ሚስማር 5 ፓኬት ያስፈልገናል። አንዱ ፓኬት 1000 ብር ነው የተሸጠ ያለው አሁን። 5ቱ ፓኬት 5000 ብር ነው። እንዲሁም የቆርቆሮ ሚስማር 2 ፓኬት ያስፈልገናል። እሱም በተመሳሳይ 1000 ብር ነው ፓኬቱ። 2000 ብር ለቆርቆሮ ሚስማር። ቆርቆሮ 40 ፍሬ ቆርቆሮ ያስፈልገናል። እንግዲህ ለዚህ ቤት የተጠቀምነው ባለ 32 ጌጅ ወፍራሙን አንደኛውን ቆርቆሮ ነው። ባለ 32 ጌጅ አሁን ላይ የተሸጠ ያለው 900 ብር ነው። 40 ቆርቆሮ 36000 ብር ነው የሚያስፈልገን ለ40 ቆርቆሮ። እንግዲህ ተመልካቾቼ ኦሪጂናል ቆርቆሮዎችን የምትፈልጉ ሰዎች እኛ ጋር መደወል ትችላላችሁ። እንግዲህ እነኚህ ማቴሪያሎች ካዘጋጀን በኋላ ቤቱን ለማቆም የሚያስፈልገን ባለሙያ ነው። እንግዲህ የቆርቆሮ ባለሙያ ቤቱን ለማቆም በቆርቆሮ ሂሳብ ነው የሚከፈለው። አንዱን ቆርቆሮ በ350 ብር ነው የሚሰራው። ይህ ማለት እንጨቱን አቁሞ ጣሪያውን መጥቶ በቆርቆሮ ሂሳብ ነው የሚከፈለው። 40 ቆርቆሮ በ350 ብር ስናባዛው 14000 ብር ለባለሙያ ያስፈልገናል ማለት ነው። ይህን ቤት ለሚያቆም ባለሙያ እንግዲህ ተመልካቾቼ ቤቱን ለማቆም የሚያስፈልገንን እስካሁን የዘረዘርኳቸውን ወጪ ጠቅለል አድርገን ስንደምራቸው 199550 ብር ያስፈልገናል። 40 ቅጠል ቆርቆሮ ቤቱን ለማቆም ማለት ነው። እንግዲህ ቤቱ ከቆመ በኋላ በቀጣይነት የምናየው ደግሞ ይህን ቤት ዙሪያውን ውሃ ልክ ማሳሰር ሲሆን ውሃ ልኩን ለማሳሰር ድንጋይ 2 ቢያጆ በ6 ጎማው ያስፈልገናል 20000 ብር። እንዲሁም ደግሞ ገረጋንቲ 1 ሲኖ ያስፈልገናል። 1 ሲኖ ገረጋንቲ 12000 ብር። ሌላው አሸዋ ነው። አሸዋ 1/4 የሲኖ 1/4 ያስፈልገናል። እንግዲህ ብዙ ቦታ ላይ 1/4 እያልን ስለምንጠቀም ሙሉ ሲኖ አሸዋ ታወርዱና እየከፋፈል እየተጠቀምነው እንሄዳለን ማለት ነው። ሙሉ ሲኖ አሸዋ 50000 ብር ሲሆን ሩቡ 1/4 12500 ብር ነው ለአሸዋው የምንጠቀመው ውሃ ልክ ላይ። ሌላው ሲሚንቶ ነው። ሲሚንቶ 9 ኩንታል ያስፈልገናል። እንግዲህ አሁን ላይ የሲሚንቶ ዋጋ ከአዲስ አበባ ውጪ ክፍለ ሀገር ላይ የተሸጠ ያለው ከ1800 እስከ 2000 ብር ሲሆን 9 ኩንታል 18000 ብር እንይዛለን። እንዲሁም ደግሞ ውሃ ልኩን ለሚሰራልን ባለሙያ 15000 ብር እንከፍላለን። ጠቅላላ ውሃ ልኩን አስረን ለመጨረስ 77500 ብር ያስፈልገናል ማለት ነው። በቀጣይ ደግሞ የምናየው ምርጊት ሲሆን ምርጊቱን ለመስራት አፈር፣ ጭድና ውሃ ያስፈልገናል። እንዲሁም ደግሞ መራጊ ባለሙያ ያስፈልገናል። እንግዲህ የውሃውን ወጪ መጨረሻ ላይ ጥቃቅን ወጪዎች የሚለውስ ጠቅለል አድርገን ስለምንይዝ አሁን የአፈርና የጭድ ወጪ ነው የምነግራችሁ። አፈር 1 ሲኖ አፈር ያስፈልገናል 12000 ብር እንከፍላለን። እንዲሁም ደግሞ ጭድ እስከ 10000 ብር የሚያስወጣ ጭድ ያስፈልገናል። ሌላው ይሄንን ምርጊት የሚሰራልን ባለሙያ 20000 ብር እንከፍላለን። አጠቃላይ ምርጊቱን ለመስራት 42000 ብር ያስፈልገናል። እንግዲህ ተመልካቾቼ ቤታችንን ከውስጥም ከውጭም ከመረግን በኋላ በቀጣይነት የምንሰራው ደግሞ ግርፍ ነው። ይህን ግርፍ ደግሞ ለመስራት ሲሚንቶ 16 ኩንታል ያስፈልገናል። በ2000 ብር ስናባዛው 32000 ብር ለሲሚንቶ እናወጣለን። እንዲሁም ደግሞ አሸዋ አሁንም 1/4 የሲኖ 1/4 አሸዋ ያስፈልገናል። የአሸዋ 12500 ብር እንይዛለን።
እንዲሁም ደግሞ ሽቦ 5 ጥቅል ሽቦ ያስፈልገናል። አንዱ ጥቅል 2300 ብር ሲሆን አምስቱ 11500 ብር ይመጣል። ሌላው ሚስማር ነው። ሚስማር 10 ካርቶን ያስፈልገናል። 10 ካርቶን 10000 ብር ነው። የባለሙያ ይሄን ግርፍ የሚሰራልን ጥንቅቅ አድርጎ የሚሰራልን ባለሙያ 20000 ብር እንከፍላለን። ጠቅላላ ግርፉን ለመስራት 86000 ብር ያስፈልገናል ማለት ነው። እንግዲህ ተመልካቾቼ ግርፉ ከተሰራ በኋላ የሚቀጥሉ የተለያዩ ስራዎች አሉ። ኤሌክትሪካል ኢንስታሌሽን ቀለል አድርገን የ15000 ብር እንይዛለን። ቀለም እስከ 25000 ብር ድረስ እንይዝለታለን። እንዲሁም ደግሞ በርና መስኮት ከ40000 እስከ 50000 ብር እንይዛለን። የበረንዳ ቋሚ አለ። ለበረንዳ ቋሚ ከ10000 እስከ 15000 ብር እንይዛለን። ሌላው ደግሞ ኮርኒስ ነው። ለኮርኒስ 40000 ብር ገደማ ያስፈልገናል። እንዲሁም ደግሞ ውስጡ ቻክ መደረግ አለበት። የውስጡ ቻክ ከነባለሙያው 30000 ብር ድረስ ያስወጣናል። እንግዲህ እነኚህ የተለያዩ ወጪዎች ብዬ ያዝኳቸው ከኤሌክትሪካል ኢንስታሌሽን እስከ ቻክ ያለው 160,000 ብር ገደማ ያስፈልገናል ማለት ነው። እንግዲህ ተመልካቾቼ እነኚህን ሁላ ጥንቅቅ አድርገን ከሰራን በኋላ መጨረሻ ላይ የምንሰራው ሊሾ ነው። ለሊሾ ሲሚንቶ 5 ኩንታል ያስፈልገናል። ለሲሚንቶ 10,000 ብር። እንዲሁም ደግሞ አሸዋ ቅድም እንዳልኳችሁ 1/4 ያስፈልገናል። እዚህ ጋም ለአሸዋ 12500 ብር እንይዛለን። እንዲሁም ደግሞ ሊሾን የሚሰራልን ባለሙያ 10,000 ብር ገደማ ያስፈልጋል። አጠቃላይ ሊሾን ለመስራት 30,000 ብር አካባቢ ያስፈልገናል ማለት ነው። ውድና የተከበራችሁ ተመልካቾቼ አሁን እስካሁን የዘረዘርናቸውን ጠቅለል አድርገን የምንደምርበት ሰዓት ላይ ደርሰናል። አንደኛ ቤቱን ለማቆም 129550 ብር ያስፈልገናል። በሁለተኛነት ውሃ ልክ ለማሰራት 77500 ብር ያስፈልገናል። በሶስተኛነት ለምርጊት 42000 ብር ያስፈልገናል። እንዲሁም ደግሞ ግርፍ ለማሰራት 86000 ብር ያስፈልገናል። የተለያዩ ወጪዎች ኤሌክትሪካል ኢንስታሌሽን፣ ቀለም ነክ ነገሮችን ለማሰራት 160,000 ብር ያስፈልገናል። እንዲሁም በመጨረሻም ሊሾን ለማሰራት 30,000 ብር ገደማ ያስፈልገናል። እንግዲህ ቤት ሲሰራ ብዙ የሚረሱ ጥቃቅን ወጪዎች አሉ። እንግዲህ እዚህ ዝርዝር ውስጥ ያልተካተቱ ጥቃቅን ወጪዎች ካሉ ወይ ደግሞ ባለቤቱም መጨመር የሚፈልገው ነገር ካለ እነሱ ለተረሱ ጥቃቅን ወጪዎች ብለን 50,000 ብር እንይዛለን። እንግዲህ ተመልካቾቼ በጥር ወር 2018 ዓመተ ምህረት 40 ቅጠል ቆርቆሮ ለማሰራት 575,000 ብር ገደማ ያስፈልገናል። ከመሰረቱ ጀምሮ እስከ ፊኒሺንጉ ጥንቅቅ አድርጎ ለመግባት 575,000 ብር ያስፈልገናል ማለት ነው። እንግዲህ ቻናል እንደዚህ አይነት ጠቃሚ መረጃዎች የሚተላለፉበት ነው። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየቶቻችሁን በኮሜንት አስቀምጡልኝ። እንዲሁም ደግሞ ቻናሉ ሰሞኑን እይታ እያገኘ ስላልሆነ ሁላችሁም ሼር አድርጉ። ቲክቶክ ላይ ያላችሁም ኮፒ ሊንክ አድርጉልኝ 5 ጊዜ። እንግዲህ ከዚህ በፊት የተሰሩ ቪዲዮዎችም አሉ። ከ60 ቅጠል ቆርቆሮ ጀምሮ የ65፣ የ70፣ የ75፣ የ80፣ የ85፣ የ90 እንዲሁም የ100 ቅጠል ቆርቆሮ ከመሰረት እስከ ፊኒሺንጉ ስንት ብር ያስፈልገናል የሚለውን ጠቅላላ ወጪ ሰርቼላችኋለሁ። እነሱንም መለስ እያላችሁ እየገባችሁ ማየት ትችላላችሁ። ቪዲዮውን እስከ መጨረሻ ስለተከታተላችሁ ላቅ ያለ ምስጋና ያለኝ። አመሰግናለሁ።